የትላንቷ የመዳም ቅመም የዛሬዋ ደግሞ የቤቷ ቅመም እሙ ነኢማ ነኝ። ለምን የመዳም ቤት ብቻ የኛ ቤት መወለድ የለበትም? እኛስ ምን ያንሰናል? አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የእሙ ነኢማ ቻናል ቤተሰቦቼ እንዴት ናችሁልኝ? ውድ ተከታታዮች አልሐምዱሊላህ እኔ ሰላም ነኝ። ዛሬ ቤቴን ላስጎበኛችሁ ነው። እስከ ዛሬ ሰው ቤት አሳያለሁ። እንግዲህ የኔን ጎጆ አሳይቻችሁ አላቅም። እንደምታዩት በጣም ብዙ የጎደለ ነገር አላት ቤቴ። ነገር ግን አልሐምዱሊላህ በጣም ደስተኛ ነኝ። የሰው ልጅ ባለው ነገር አልሐምዱሊላህ ካለ በጣም ደስተኛ ነው የሚሆነው። ለምን የሳር ጎጆ አትሆንም ማለት ነው። እና በጣም ብዙ ውስጡ አስተካክሉኝ የሚለው ነገር አለ። ወላኪን እንደነገርኳችሁ አልሐምዱሊላህ ሰላምል እኔ በጣም ደስተኛ ነኝ ከልጆቼ ጋር ከቤተሰቦቼ ጋር እላችኋለሁ። ያው ዛሬ እያረጋገፍኩኝ ቤቴን ያጸዳዳሁኝ አንዳንድ ነገር እንጫወታለን። ሰብስክራይብ ያላደረጋችሁ ተመልካቾቼ ሰብስክራይብ አድርጉ አሁኑ። እንዲሁም የደወል ምልክቷን በመጫን ሁል ጊዜ የምለቃቸው ቪዲዮዎች እንዲደርሷችሁ ቤተሰብ እንድትሆኑ የደወል ምልክቷን መጫናችሁን አትርሱ። እንዲሁም በቅንነት ቪዲዮዬን ላይክ ሼር ስታደርጉልኝ ለኔ በጣም ጠቃሚ ነውና በቅንነት ላይክ ሼር አድርጉት። ሀሳብ አስተያየቶቻችሁን ኮሜንት መስጠትም አትርሱ። ውድ ተከታታዮቼ እንግዲህ እንደምታዩት ቤቴ በጣም ብዙ ጎደሎ አለው። ነገር ግን አልሐምዱሊላህ ረብል ዓለሚን ባለኝ ደስተኛ ነኝ። ከልጆቼ ጋር ከቤተሰቦቼ ጋር ባለኝ ነገር አላህን ስለማመሰግነው ይመስለኛል በጣም ደስተኛ ነኝ። እንደኔ ደስተኛ ያለ አይመስለኝም ሰራ ማለት ነውና አልሐምዱሊላህ ረብል ዓለሚን ካልነው ባለን ነገር የምንደሰት ከሆነ ውስጣችንን ሁሉ ጊዜ ደስታ ያገኛል። ሁሉ ጊዜ ግን ለምን እንደ ከሌ ቤት እንደ ከሌ መኪና እንደ ከሌ እንትን ያልን የምንል ከሆነ ውስጣችን ጥያቄ ካለ እንደዛ አይነት ማለት ነው መቼም ደስተኛ ልንሆን አንችልም ሰራሃ ማለት ነው። ምንም ነገር ቢሟላልን ራሱ ደስተኛ እንሆን ባለን ግን አልሐምዱሊላህ ካልን በጣም ነው ደስተኛ የምንሆነው። ሞክሩትማ ማለት ነው። እና ያው ጎጆዬን ዛሬ እያጸዳዳሁኝ እገኛለሁ። ለምን የመዳም ቤት ብቻ እኛስ ምን ያንሰናል? የትላንቷ የመዳም ቅመም የዛሬዋ ደግሞ የቤቷ ቅመም እሙ ነኢማ ነኝ ለማታውቁኝ ማለት ነው። ውድ ቤተሰቦች በቃ ባላችሁ ነገር አልሐምዱሊላህ በሉ። ሞክሩትማ የራሴን ተሞክሮ ነው። ባላችሁ ነገር የምትብቃቁ ከሆናችሁ ለምን የሰሊጥ ጎጆ አትሆንም? ደስተኛ ሆናችሁ ትኖራላችሁ። የብዙዎቹ እህቶቻችንና እንዲሁም ወንድሞቻችን በቃ ለምን እንደከሌ አልሆነም እንደከሌ ቤቴ ለምን እንደከሌ መኪና የለንም ብለው ስለሚያስቡ ነው ይመስለኛል ማለት ነው እንደዚህ ደስተኛ የማይሆኑት። እኔ ግን ባለኝ አልሐምዱሊላህ ባለኝ ነገር አልሐምዱሊላህ ሰላምል ሁል ጊዜም ደስተኛ ነኝ። በቃ በጣም ከልጆቼ ከቤተሰቦቼ ጋር በሁሉም ነገር አልሐምዱሊላህ ሰላምል ነው መሰለኝ ደስተኛ ነኝ። እንደኔ ያለ ደስተኛ ያለ አይመስለኝም ራሱ በዓለም ማለት ነው። እቺ ነገር 700 ብር ናት። በጣም ለልጆች ለመጫወቻ ምናምን እንደዚህ ቢወድቁ ራሱ አይጎዱም። አሪፍ ነች። ውድ ቤተሰቦች የዛሬው ቪዲዮ ይሄንን ይመስላል። በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።